ናችሁ? ደህና ናችሁ ወይ? የዚህ ቭሎግ ማታ ላይ ነው ይሄንን የምቀርጸው ኢንትሮ ስላልሰራው መጀመሪያ ላይ ሶ አም ቬሪ ሶሪ ለዛ። ብቻ ግን አይ ሆፕ ዩ ጋይስ ኢንጆይ ኢት። አጠቃላይ ላይብራሪ ኒድ ምናምን ነገር ነው እና ሌሎች ቶኮች ናቸው። ሶ ኢንጆይ አድርጉት፣ ሰብስክራይብ አድርጉ። ወዳችኋለሁ። ወደ ቪዲዮ እንዴት አደርሽ ኢትዮጵያዬ? ጋይስ ወጥተናል። 3 ሰዓት ነው የወጣሁት። አክቹሊ 2 ሰዓት እወጣለሁ ብዬ እዛውን 3 ተኩል ነው ደርሰን ዩ ጋይስ መጥቻለሁ ላይብራሪ። እንግዲህ በመዘክር ነኝ። 2 ሰዓት ነበር እወጣለሁ ያልኩት፣ 3 ሰዓት ነው የወጣሁት። ከዛ አክቹሊ ብዙ ሩቅ አይደለም፣ 30 ደቂቃ መስቶብኛል። ሩቅ ነው እና እቤቴ ቁጭ ብዬ ብቀርስ እያልኩ እያሰብኩ ነበር። ብቻ እናጠናለን። ከሰፊት ግን ጆርናል እናደርጋለን፣ ከዛ እናጠናለን። ከዛ መሀል ላይ ደግሞ መጽሐፋችንን እናነባለን። ግቢውን ላሳያችሁ ቃል ኦኬ። እዛ የልጆች ላይብራሪ አለ and in this big building ደግሞ 3ኛ ፎቅ ላይ ላይብራሪ አለ። ሌላው እንትን ነገር ነው፣ ምንድነው ቢሮ ነገር ነው። ከዛ if you see ይሄኛው ህንጻ ደግሞ ሙሉ ላይብራሪ ነው ጋይስ። ምንድነው መጽሐፍ ያን ያህል አንባቢ ሰው አይደለሁም በህይወቴ። አጠቃላይ in my whole life 10 መጽሐፍ ምናምን አንብቤ የሆነ ሰው መጣ። ሶ አንድ ሰው በአንድ አመት ውስጥ የሚያነባውን እኔ በሙሉ አመቴ ነው የማነበው በሙሉ ህይወቴ። እና መጽሐፍ የማንበብ ልምዴን ለማካበት ስለፈለኩኝ it's habit, so I'm gonna try ከዚህ ሶ አቶሚክ ሀቢት ነው የማነበው ማለት ነው፣ ያነበብኩ ያለሁት። ከዛ this is my journal፣ እዚህ ላይ ጆርናል እናደርጋለን። ከዛ ይሄ ደግሞ ኖትቡኬ ነው፣ እዚህ ነው የምናጠናው። ያ ከዛ ውሃለን፣ ከዛ ስናክ ነገር አለን፣ ቦምቦሊኖ። በኋላ እሱን እንበላለን። ሶ ዩ ጋይስ ጨረስኩኝ ጆርናል አድርጌ። ላይክ አይ ዶንት ሃቭ ይሄ ምንድን ነው የሚባለው ፎርም የለኝም። ላይክ መጀመሪያ እንደዚህ ምናምን ነው ነገር የለም፣ ግን በቃ አይ ጀስት ራይት ዋት ኢዝ ኢን ማይ ማይንድ። ሶ ዩ ጋይስ አሁን ኢትስ ታይም ፎር ስተዲ። በስልኬ ፒዲኤፍ ስልኬ ላይ ስለሆነ ፒዲኤፍ ያለው እሱ ነው ማጠናው። ሶ መቅረጽ አልችልም ማለት ነው። በት ኖቱን ካወጣው በኋላ ወይ ናይ study
ድጋሚ እሱን ሪቪው ሳደርግ ቀርጸላችኋለሁ። ሶ ዩ ጋይስ አንድ ሰዓት ሞላኝ። ግሎባል ትሬንድስ ነበር ሳጠና የነበረው እና ግሎባል ትሬንድስ ማለት ሂስትሪ ማለት ነው። የገባኝ ነገር እሱ ነው። ላይክ ሂስትሪ ነው። ምንም እንግዲህ የመጀመሪያው ዩኒት ስለ ሂስትሪ ነው። ከዛ በኋላ ያለውን ባላቅም ግን ኢትስ ዘ ሴም አስ ሂስትሪ ነገር። አሁን ምንድነው የምናደርገው? ስናካችን እንበላለን፣ ትንሽ እንዝናናና ደግሞ ቦታ ቀይረን እናጠናለን ማለት ነው። በዛውም ግቢውን አሳያችኋለሁ። ቴክኒክሊ this is the front like በፊት ለፊት በኩል ሲገቡ ሁሉ ነገር የተጻፈው በዚህ በኩል አላውቅም። የትኛው ፊት የትኛው ጀርባ እንደሆነ አላውቅም። ብቻ the first time ግን በማትሪክ ሰሞን እንደተወለዱ ነበር እነዚህ እየመጣው ሳጠና ማለት ነውና አይናቸው ራሱ አልተከፈተም ነበረ። እኔ እዚህ ስመጣ ሁሌ በቃ እናያቸዋለን እና ይሮጣሉ። በጣም ይፈሩን ነበረ። በእናው አድጋ ኢግኖር አደረገች። ሲቂ ትልቁ ዋናው ነው። ዝም ብዬ ነው እየዞርኩ ያለው ስለናንተ። ካፌው እዚህ ጋር ነው። እዚህ ጋር የፖሊሶች ምናምን ነገር አለ። ከዛ ህንጻ ይሁንና ዋናው ማለት ነው። ሽንት ቤት እንግባ። ባይዘው እዚህ ነው ሽንት ቤት 5 ብር እየተከፈለ ነው የሚገባው። እንክፈልና እንግባ። ከዛ አንድ ስፓት አለችን እንቀመጣለን። እዛ ይታያችሁ ሽንት ለመሽናት 5 ብር ማለት ነው። ይሁን ኦኬ። አሁን ምንድነው የምናደርገው? ኢኮኖሚክስ እናነባለን። ከዛ 6 ተኩል ምናምን ሲል ይወጣል። ጋይስ let me tell some story 12ኛ ክፍልን ትዝ ብሎኝ ነው አሁን እና 12ኛ ክፍልን ሙሉ በሚባል ደረጃ እዚህ ነው ያሳለፍኩት። ላይክ ከቤቴ ይልቅ እዚህ ነው የማሳልፈው ነገር። ከክላስ እንደወጣው የምንድነው የፒያሳ ባስ አለ። የፒያሳ ባስ ይዤ እዚህ እመጣለሁ። ብሔራዊ ጋር ወርድና እገባለሁ። ከዛ ማታ እወጣለሁ። ቅዳሜ እዚህ ነው ጧቴ ነው የማሳልፈው። ሜቢ አንዳንዴም ከሰዓት ላሳልፍ እችላለሁ። እሁድ ደግሞ ከሰዓት ልመጣ እችላለሁ። ሶ ከዛ ደግሞ የማትሪክ ሰሞን ደግሞ በጣም እየቀረበ ሲመጣ በቃ እዚህ ነኝ። ከክላስ እየቀረን እዚህ ነው የምንውለው ምናምን ነገር እና እንደውም ከአብሮት ይልቅ እዚህ ነው የምመጣው። ላይክ የሚቀርበኝም እዚህ ስለሆነ ማለት ነው። ከዛስ አስጠላኝ። ላይክ በቃ ትራውማታይዝድ ነው ያደረገኝ ከምላችሁ በላይ በጣም ነው የጨነቀኝ። ከዛ በኋላ በዚህ ሰፈር ማለፍ አልፈልግም። የእውነት ጥላቻ ነው ያደረብኝ። ሪል ጥላቻ ነው ያደረብኝ። በዚህ ሰፈር ማለፍ አልፈልግም። ስሙ ሲነሳ ደስ አይለኝም። ላይክ በቃ እኔ እንጃ በጣም ነው ያስጠላኝ ከምላችሁ በላይ ማለት ነው። ለረጅም ጊዜ በቃ ለረጅም ጊዜ ስላችሁ በቃ ብቻ በዚህ በኩል አላለፍኩም። የምር አስጠልቶኝ ማለት ነው። እና ሳይው ራሱ ይደብረኝ ነበር ምናምን። በዚህ አመት መጀመሪያ ላይ ነው ምናምን አንዴ መጥቻለሁ። ዩኤቲ ልንፈተን ስንል አጠናለሁ ብዬ መጥቼ እዚህ ወሬን ተቀድጄ ምናምን የተመለስኩት አክቹሊ እና ይዛኔ የመጣው ከዛ አሁን ነው የመጣው ለሁለተኛ ጊዜ ማለት ነው። እና ይሻላል አሁን ላይ ውስጤ እንትን አድርጓል ተመልሷል ነገር። በዚህ አመት ድጋሚ እንደማያስጠላኝ ተስፋ አደርጋለሁ። ምክንያቱም ፍሬሽ ከብዳል አይደለም። ሶ ለሱ በጣም እንትን ማለት ስላለብን ምን ለማድረግ እሞክራለሁ ቢያንስ አብሮት እየሄዱ እንትን ለማድረግ ይሆናል አይደል ለማጣጣም ሁኔታውን እንደዛ እሞክራለሁ። እዚህም የሆነ ላይብረሪ ተከፍቷል ተብሏል ሌላ እዛም እንሄዳለን ምናምን ነገር እንጂ እዚህ ብቻ መጣ ከሆነ አሁንም ያስጠላኛል። ሶ ለዛ ነው ውስጥ ራሱ ቅድም መግባት ያልፈለኩት ለዛ ነው። ቢያንስ ውጪ ብሆን ይሻላል
በሚለው ማለት ነው። ሶ ይሄን ይመስላል የዛሬው ቪዲዮ። አይ ሆፕ ዩ ጋይስ ኢንጆይ ኢት። ብዙ ረጅም አይደለም ግን ይሄን ይመስላል። ክላስ በደንብ ስላልጀመረ ነው ክላስ ቪዲዮ እየቀረስኩላችሁ ነው። ሶ አይ ቲንክ ኔክስት ዊክ ስኬጁል ምናምንስተካከልና የዛኔ በኔክስት ቪዲዮ እንደዛ ይሆናል ብዬ አስባለሁ። ያ ባይ። ሰብስክራይብ አድርጉ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ በጣም።